3K ነው ሁለቱም ሌንሶች 3K ናቸው በሜጋ ፒክሰል 10 ሜጋ ፒክሰል ነው አጠቃላይ ማለት ነው 5 ሜጋ ፒክሰል ነው ይህ ካሜራ ከዋይፋይ ጋር አገናኝተ ነው እኛ የትም ቦታ ሆነን በስልካችን ኦር በቲቪ እንደገና በፒሲ መከታተል እንችላለን ማለት ነው የቤታችን ኦር ደግሞ የስራን ቦታ ማለት ነው በዚህ ካሜራ እነዚህ ካሜራዎች ብዙ ጊዜ ከርቀት ሰውን ለመለየት የሚረዱ ካሜራዎች ናቸው የሰውየው መልክ ለመለየት ይረዳሉ ማታ ላይ እስከ 40 ሜትር በከለር ናይት ቪዥን እንቅስቃሴ ዲቴክት ያደርጋሉ ማለት ነው እና ይህ ካሜራ እንዳያችሁት ሁለት ሌንስ ነው ያለው አንደኛው የላይኛው ሌንስ ማለት ነው 240 ዲግሪ ነው የሚያይልን ማለት ነው በተለይ ይሄ ካሜራ ሰፊ ቦታ ላላቸው ሰዎች ይመረጣል ማለት ነው ኦር ደግሞ ሰፊ እርሻ ቦታ ላላቸው ሰዎች አሪፍ ነው ቀጥታ ኤሌክትሪክ ገመድ ይፈልጋል ማለት ነው ሰፊ ግቢ ላላቸው ሰዎችም ይሆናል ማለት ነው ሰፊ የመኪና ማቆሚያ ያላቸው የመኪና ቦታ ለመከታተል ይረዳል ማለት ነው እንዳልኳችሁ አንደኛው ሌንስ የላኛው 240 ዲግሪ ያይልናል ሰፋ አድርጎ ሁለተኛው የታችኛው ሌንስ ደግሞ ተሽከርካሪ ነው እየተሽከረከረ ይቆጣጣርልናል ማለት ነው አካባቢውን 360 ዲግሪ እየተሽከረከረ ይቆጣጣራል ማለት ነው እና ካሜራው እንዳልኳችሁ ዲቴክት ያደርጋል AI ዲቴክሽን አለው የራሱ አርቲፊሻል ኢንተለጀንስ ማለት ነው መኪናና ሰው በትክክል ይለይልናል ማለት ነው መኪና ሲመጣ ስልካችን ላይ መኪና መምጣቱን ወደ ስልካችን ሜሴጅ ይልካል ማለት ነው ሰው ደግሞ ሲያልፍ ሰው ማለፉን ወደ ስልካችን የሜሴጅ ይልክልናል ማለት ነው እና ካሜራው በቀላሉ ልትገጥሙት የምትችሉት ካሜራ ነው እንደምታዩት ወደ ላይ መስቀል እንችላለን ካሜራው ኦር ደግሞ ወደ ጎን መስቀል እንችላለን በመጨረሻ ደግሞ ፖል ላይ ማሰር እንችላለን ካሜራው አውትዶር ነው ለውጭ የሚሆን ነው ለውጭ ተብሎ የተሰራ ነው በዛ ምክንያት ዌዘር ፕሩፍ ነው የተለያዩ የአየር ጸባይ ያበላሽውም ዝናብ ያበላሽውም ሙቀትና አዋራ ያበላሽውም ማለት ነው አውቶ ትራክ ያደርጋል እንቅስቃሴ ሲያገኝ የሰው እንቅስቃሴ ማለት ነው ሰውየውን እየተከተለ ይቀርጻል ማለት ነው ለምሳሌ አንደኛው ሌንስ ወደ አንደኛ አቅጣጫ ከሆነ አንደኛው ሌንስ ደግሞ ሌላ አቅጣጫ ከሆነ እዚህ ጋር ልክ እንደምታዩት ቪዲዮ እዚህ ጋር ጥር ላይ እንደሚገባው ማለት ነው በአንደኛው ሌንስ ካሜራው ዲቴክት አደረገው ከዛ በኋላ ሁለቱም ሌንስ ተባብረው ይሰራሉ ማለት ነው አንድ እንቅስቃሴ ሲያገኝ ማለት ነው ካሜራው የራሱ ስፒከር አለው ስፒከር ስላለው እዛ ላለው ሰው ኮሙኒኬት ማድረግ እንችላለን ማውራት እንችላለን ሰው ይሰማናል ማለት ነው በስልካችን ማውራት እንችላለን የሚያወራውን ሰው ደግሞ እዛ ካሜራው ጋር ያለው ሰው ደግሞ መስማት እንችላለን በስልካችን እኛ ካሜራው የራሱ አላርም አለው የድምጽና የላይት አላርም አለው እንቅስቃሴ ሲያገኝ ድምጹ ይጮሃል ከፈለግን ማስተው እንችላለን በተጨማሪ ላይቱም እንዲበራ ማድረግ እንችላለን ማለት ነው 512 GB ድረስ ሜሞሪ ካርድ ይቀበላል ይሄ ካሜራ ማለት ነው ካሜራው እንዳልኳችሁ 10 ሜጋ ፒክሰል ስለሆነ በተለይ አንዳንድ ጊዜ በበራችን ላይ የተለያዩ ሰዎች ሲያልፉ የነዛን ሰዎች መልክ ለመለየት ይሄ ካሜራው 10 ሜጋ ፒክሰል ስለሆነ መለየት እንችላለን ማለት ነው እና የዚህ አይነት ካሜራ ጥራት ያለው ካሜራ ለምትፈልጉ ይሄ ካሜራ ለእናንተ ነው ማለት ነው በ0941330333 ወይም ደግሞ 0956565555 በመደወል ማግኘት ትችላላችሁ